እንባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት እንባ መጠጊያ ናት ለዘላለም ንጽሕት በመሆኗ ከኔ ጋር ነው ያውቃል ኪዳኗ ደስተኛ ነኝ ሐዘኔን አልፌ አጽናኝ ሆናኝ የመስቀል ስር ትርፌ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት እንባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለኝ ስገባ ኪዳነ ምሕረት ኪዳነ ምሕረት ምሕረት እንባ መጠጊያ ናት ከጥፋቱ ማረፊያዬ መርከቤ ነሽ ከሞት ማምለጫዬ የአምላክ እናት ምልጃሽ ሆኖኝ ክብሬ በሕይወት አለው ጥልቁን ተሻግሬ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት እንባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለኝ ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት እንባ መጠጊያ ናት በእናትነት ጎብኝታ ያረፈ ተነቅሎ በሽታ ሰንሰለት ከእጅ ተቆረጠ መራራዬ በልጅሽ ጣፈጠ ኪዳነ ምሕረት ኪዳነ ምሕረት ኪዳነ ምሕረት እንባ መጠጊያ ናት እናት አለኝ የምታብስ እንባ አያት አለው ስወጣ ስገባ ኪዳነ ምሕረት ኪዳነ ምሕረት ምሕረት እንባ መጠጊያ ናት አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን ድል አድርጎ ዳዊት ጌታ አረገ አረገ በእልልታ አረገ በእልልታ በስብሐት አረገ አረገ በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ አረገ በእልልታ ሞትን አድርጎ ዳዊት አረገ አረገ በእልልታ እንግዲህ ዛሬ ብፁዕ አባታችን አቡነ ኒቆዲሞስ የሀገረ ስብከታችን ሊቀ ጳጳስ በወተር ኪዳነ ምሕረት ነው የሚገኙት። ገጠር ላሉ ቤተ ክርስቲያናት እዛም ያለውን ሕዝብ መባረክ አለብን ብለው ከአባታችን